የ2026ቱ የሜሲ ዋንጫ ማለት የዓለም ዋንጫ እንደቀጠለ ነው። ላሚን ያማል የጎል አካውንቱን የከፈተበት ጨዋታ ላይ ሳውዲዎች ዓለም አቀፍ ተወዳዳሪ ስፖርተኞች ሳይሆን ዓለም አቀፍ ሞዴል መሆናቸውን በይፋ ለዓለም አሳይተው ሜዳውን ለቀው መውጣት ችለዋል። ከጨዋታው በኋላ የተሰጣቸው ሬቲንግ ኳስን በማታለል ሳይሆን ዓለምን በማማለል ብቃታቸው ነው ተብሎ እየተነገረ ይገኛል። ታገባኛለህ ወይ? እሷ እሱን ልታገባ ሀገሯ ላይ ጎል ሲገባ አቤት አገጣጠም አቤት መገጣጠም ይላል። እንዲህ ነው ኡራጓይ ከኬፕ ቨርዲ ባደረጉት ጨዋታ አንዲት ኡራጓይ ደጋፊ የሆነች እንስት ታገባኛለህ ወይ ብላ ፕሮፖዝ በምታደርግበት ሰዓት በቡድኗ ላይ ጎል ተቆጠረ። እሷ እሱን ልታገባ ሀገሯ ላይ ጎል ሲገባ ሜሲ ዓለም በውኑም በህልሙም ያጨበጨበለት ይህ የእግር ኳስ ጥበበኛ የምንም ጊዜ የዓለም ዋንጫ ከፍተኛ ጎል አስቆጣሪ መሆኑን በይፋ አረጋገጠ። ያውም 2 ጨዋታ ብቻ ተጫውቶ ፔናልቲ ባመከነበት ምሽት የውድድሩ ሁለተኛ ሃትሪኩን ሊሰራ ጫፍ ደርሶ የተመለሰው ምታተኛው ሜዳው ላይ እንደፈለገ ሲፈነጭበት ላይ የ38 ዓመት አዛውንት ሳይሆን የ18 ዓመት ኮብሌ ነበር ሲመስል ያመሸው። ውድ የሳቅ ስፖርት ተመልካቾች ሜሲ 2016 ዓ.ም በፈረንጆች አቆጣጠር በአገሩ ደጋፊ እንኳን ሳይቀር ተሰድቦ ራሱን ከብሔራዊ ቡድኑ አግልሎ እንደነበር ማንም አይዘነጋም። ታዲያ ይህ ሁሉ ታምር እንደገና መወለድ ካልሆነ በቀር እንዴት ሊሆን ይችላል? እናንተስ ሜሲን እንዴት ትገልጹታላችሁ? ምንስ ቃል ትጠቀማላችሁ? ሐሳብ አስተያየት ማስቀመጥ ትችላላችሁ። ይህ ሳቅ ስፖርት ነው። መልካም ቆይታ ይሁንላችሁ።